የአእምሮ ሽባ መሆን ወይ ደግሞ በሳይንሱ ሴሬብራል ፐልሲ የተባለው ችግር ልጆች ላይ የመማር ችግር ያመጣል። የአእምሮ ውስንነት ሲያመጣል። አንድ የ4 ወር ልጅ አንገቱን በ4 ወር ቀና አድርጎ ይይዛል። ይሄ ችግር ያለባቸው ግን ማድረግ አይችሉም። አንድ ልጅ በ6 ወር ቁጭ ይላል ተደግፎ። ሴሬብራል ፐልሲ ያለባቸው ግን በ6 ወር አይቀመጡም። ሴሬብራል ፐልሲ ምንድነው? የልጆችን እድገትስ በምን ይጎዳል የሚለው እናያለን። እንግዲህ ሴሬብራል ፐልሲ በተለያየ ምክንያት ልጆች የአንጎል ውስጥ ጉዳት ሲደርስባቸው የሚከሰት ችግር ነው። የልጆችን እድገት እንዴት ይጎዳል የምንለው ስናይ በአብዛኛው የአካላዊ ጉዳት ነው የሚያደርሰው ወይንም ሞተር ዴቨሎፕመንት የምንለውን ይጎዳል። ከዛ በተጨማሪ ሌሎችም የእድገት ደረጃዎችን ሊጎዳ ይችላል። ለምሳሌ ቋንቋ እድገትን፣ የሶሻል እድገትን እና የመማርና የአእምሮ ወይንም የግንዛቤ እድገትንም ሊጎዳ ይችላል። እነዚህ ዋና ዋና የሚያመጣቸው ጉዳቶች ናቸው። የአእምሮ ሽባ መሆን ወይንም በሳይንሱ ሴሬብራል ፐልሲ የሚባለው ምን ያህል ይታወቃል? እንደ ዓለም እንደ ሀገራችንስ ምን ያህል ኬዙ ይታያል የሚለውን ስናይ እንደ ዓለም ጥናት ከ1000 ልጆች 3 ልጆች ይህ ችግር ሊያጋጥማቸው ይችላል ይላል። እንደ አፍሪካ ስናይ ከዛ በላይ ነው። ከ1000 ልጆች 4 ልጆችን ሊያጠቃ ይችላል። የኛ ሀገርን ስናይ በአብዛኛው ሰፊ የሆኑ ጥናቶች የሉም፣ ግን አብዛኛዎቹ በክሊኒክ የተጠኑ በሆስፒታል የተጠኑ ናቸውና ለምሳሌ በክሊኒክ የተጠና ጥናትን ስናይ ከ1000 ልጆች ከ2 እስከ 10 ልጆች ችግሩ ሊያጋጥማቸው ይችላል የሚል አለ። ከዛ ደግሞ ሆስፒታል ቤዝ ለምሳሌ ጥቁር አንበሳ ላይ የተጠና ጥናት ስናይ ፕሪቫላንስ የሚለው 35.8% ያህሉ ሊያጋጥማቸው ይችላል። ሴሬብራል ፐልሲ ወይም የአእምሮ ሽባ መሆን አይነቶች አሉት። እነሱ አይነቶች ምንድናቸው የሚለውን ስናይ ዋና ዋና 4 አይነቶች አሉት። የመጀመሪያው ስፓስቲክ ሲፒ የምንለው ነው። በአማርኛ እንግዲህ በጣም መጠንከር የሚባለው ነው። ይሄንኛው በአብዛኛው እስከ 85% የሚያካትተውና በጣም የተለመደው ወይንም ኮመን የሆነው ነው። ሁለተኛው ዲስኬኔቲክ የምንለው ነው። ይሄንኛው ዲስኬኔቲክ የምንለው ኢንቮለንተሪ የሆነ የጡንቻ እንቅስቃሴ ይኖራቸዋል ወይም በፈቃዳችን የማናዘው እንቅስቃሴ ይኖራቸዋል። ሶስተኛው ደግሞ አታክሲክ የምንለው ነው። ይሄንኛው ደግሞ የባላንስና የኮኦርዲኔሽን የምንለው ችግር የሚያመጣ ነው። ከዛ አራተኛ ላይ የምናየው ሚክስድ ታይፕ የምንለው ነው ወይንም የተቀላቀለ ማለት ነው። ከላይ የጠቀስኳቸው ሁለቱ እና ከዛ በላይ ሲኖር ሚክስድ ታይፕ ወይንም የተቀላቀለ አይነት የምንለው። ሴሬብራል ፐልሲ መቼ ይታወቃል? በየትኛው እድሜ ይታወቃል? እና የመጀመሪያ ምልክቶች ውስጥ ምንድናቸው የሚለው ስናይ በአብዛኛው ሴሬብራል ፐልሲ ወይ የአእምሮ ሽባ መሆን በግልጽ የሚታወቀው ከ1 ዓመት እስከ 2 ዓመት ያሉት ህፃናት ላይ ነው። ግን ቀድሞ የሚታዩ ምልክቶች አሉ። ለምሳሌ በ3 ወር ላይ፣ በ4 ወር ላይ፣ በ6 ወር ላይ የምናያቸው ምልክቶች አሉ። ለምሳሌ አንድ የ4 ወር ልጅ አንገቱን በ4 ወር ቀና አድርጎ ይይዛል። ይሄ ችግር ያለባቸው ግን ማድረግ አይችሉም። አንድ ልጅ በ6 ወር ቁጭ ይላል ተደግፎ። ሴሬብራል ፐልሲ ያለባቸው ግን በ6 ወር አይቀመጥም። ሌላ ደግሞ አንድ ልጅ በ6 ወር ቀና አድርገን ስንይዘው እግሮቹን ይከፍታል። ይሄ ችግር ያለባቸው ግን እግራቸውን እንደ መቀስ ጥፍ ያደርጋሉ። እነዚህ የኤርሊ ሳይኑ ወይንም የመጀመሪያ ምልክቶቹ ናቸው። የአእምሮ ሽባ መሆን ወይ ደግሞ በሳይንሱ ሴሬብራል ፐልሲ የተባለው ችግር ልጆች ላይ የመማር ችግር ያመጣል ወይ የአእምሮ ውስንነት ያመጣል ወይ የሚል ጥያቄ ሊነሳ ይችላል። እንግዲህ አብዛኛዎቹ 50% የሚያክሉት አቨሬጅ አይኪው አላቸው ነው የሚለው። ከዛ በተጨማሪ ግን ከ30 እስከ 40 የሚሆኑት የመማርና የአእምሮ ውስንነት ሊያጋጥማቸው ይችላል። ሴሬብራል ፐልሲ በምን ይከሰታል? መከላከያ መንገዶችን የሚለውን ስናይ መንስኤዎቹን በ3 እንከፍላቸዋለን። የመጀመሪያው ልጁ በእርግዝና ሰዓት እያለ ሲወለድና ከተወለደ በኋላ ብለን እንከፍላቸዋለን። በእርግዝና ሰዓት ያሉትን ስናይ ለምሳሌ እንደ ኢንፌክሽን፣ የመድማት ችግር ካለ፣ አንዳንዴ ደግሞ በተፈጥሮ ጄኔቲክስ የምንለው ቶክሲን ለሆኑ ነገሮች ተጋላጭ ከሆኑ እናቶች፣ ሌላ ደግሞ የራዲዬሽን ወይንም የጨረር ተጋልጦ ካለባቸው እነዚህ ከመወለዱ በፊት በእርግዝና ሰዓት የሚከሰቱ መንስኤዎች ናቸው ለሴሬብራል ፐልሲ ወይንም ለአእምሮ ሽባ መሆን። አብዛኛው በሚወለድበት ሰዓት የሚከሰት ነው። እነሱን ስናይ አስፌክሲያ የልጁ መታፈል የምንለው ዋናውን ፓርቲ ይዛል። ከዛ በተጨማሪ አሁንም ኢንፌክሽን ሊሆን ይችላል። ኪሎአቸው ዝቅ ብሎ የተወለዱ ልጆች ሊያጋጥማቸው ይችላል። አለቀናቸው የተወለዱ ልጆች ሊያጋጥማቸው ይችላል።
ከዛ በተጨማሪ ደግሞ በተለያየ ምክንያት ልጁ ሲወለድ አደጋ ቢያጋጥመው ወይንም በርዝ ትራውማ የምንለው ካጋጠመው ሴሬብራል ፐልሲ የተባለ ችግር ሊያጋጥመው ይችላል። ሴሬብራል ፐልሲ ወይንም የአእምሮ ሽባ መሆንን በምን መከላከል ይቻላል? ወደ መከላከያ መንገዶቹ ስናይ እንግዲህ መንስኤዎቹን አይተናል። መከላከያ መንስኤዎቹን መከላከል ነው። አንዲት እናት ካረገዘች ጀምሮ በአግባቡ ክትትል ማድረግ፣ ኢንፌክሽን ካለ በጊዜ መታከም፣ እነዚህ ዋና መከላከያ መንገዶች ናቸው። ሌላ ደግሞ በሚወለድበት ሰዓት የመታፈን ችግር ወይንም አስፌክሲያ የተባለው እንዳይፈጠር በበቂ ባለሙያ ወደ ሕክምና ቦታ ሄዳ ወሊዷን እንድትከታተል ማድረግ ነው። እነዚህ ዋና መከላከያ መንገዶቹ ናቸው። ሌላ እንግዲህ ሴሬብራል ፐልሲን ከመወለዱ በፊት በምርመራ ማወቅ ይቻላል የሚል ጥያቄ ሊነሳ ይችላል። እንግዲህ በአብዛኛው እንዳልኩት በሚወለድበት ሰዓት የሚከሰት ችግር ነው። ግን አንዳንድ ክልዎች ወይንም ፍንጮች የምናገኝበት አለ። ያም አልትራሳውንድ በምታረግበት ጊዜ የልጁ ጭንቅላት ጉዳት ከደረሰበት ማየት ይቻላል። የኦክሲጅን እጥረት ካለበት በአልትራሳውንድ እና በኤምአርአይ ማየት ይቻላል። በአጠቃላይ ግን ከመወለዱ በፊት ለማወቅ አስቸጋሪ ነው።